ሰው ምን ይለኛል ብለሽ ስለምትፈሪ ራስሽን ቀን በቀን እየገደልሽው ነው። ራስሽን በየሰከንዱ በየደቂቃው በየሰዓቱ ራስሽን እያጠፋሽ ነው። አዲሱ ማንነትሽ እያጠፋሽው ነው። አየሽ አንቺ በጣም ብዙ ሰዎች አሉች። በብዙ ሰዎች ተከበሻል። የብዙ ሰዎች ደስታ የምትቆጣጠሪ ሰው ነሽ። አስደሳች፣ ፍቅር ሰጪ፣ ተቀባይነት የምትፈልግ ሴት ነሽ አንቺ። ካጠገብሽ ያሉ ሰዎች ከተረቡሽ በቂ እንዳልሆንሽ ይሰማሻል። ካልተቀበሉሽ ሙሉ እንዳልሆንሽ ይሰማሻል። መለወጥ እንደሌለብሽ ይሰማሻል። ለነሱ ስትይ ራስሽን አስረሽ ትገኛለሽ። አሁን ማን አባቱ መጥቶ ነው የሚቀይርሽ ታዲያ? አንቺ ራስሽን ማትቀይሪው ከሆነ ግዴላቸውም ቤተሰቦችሽ አያቆሽም። ልንገርሽ፣ አንቺን የሚያቆሽ በድሮ ማንነትሽ ነው። ስቲል አሁንም የ5 ዓመት ህፃን ልጅ እንዳለሽ ነው የሚሰማቸው። ለዛም ነው አንቺን መቆጣጠር የሚፈልጉት። አንቺ ራስሽን ማትለውጪ ከሆነ ማንም ሰው መጥቶ አንቺ ሊለውጥሽ አይችልም። የምትለወጪው ደግሞ ተቀባይነት በመፈለግ ሳይሆን ተራቢ ሰዳቢ ተሰልፎ ስላንቺ እያወራ እያማ እያለ ኖ እኔ መቀየር እችላለሁ፣ ኖ አነጋገሬን እቀይረዋለሁ፣ አለባበሴን እቀይረዋለሁ፣ የህይወት ምርጫዎቼን እቀይራቸዋለሁ ያለ ማንም ሰው ተቀባይነት። I don't care። የእናንተ ጭብጨባ አልፈልግም፣ የእናንተ ፍቅር አልፈልግም፣ የእናንተ አድንቆት አልፈልግም። ችግርሽ አንቺ ተቀባይነት ስለምትፈልጊ ታስረሽ ትገኛለሽ። መሞትሽ ደግሞ አይቀርም። ነገ ልትሞቺ ትችያለሽ። ይህ ሀሳብ ያስፈራሻል። ሞት ትፈሪያለሽ በጣም። ከሞት በላይ ሊያስፈራሽ የሚገባው ግን አሁን ባለሽበት ማንነት